ሰላም እንደምን አላችሁ? ዩባ ነኝ። ለዛሬ ማይ ሲክሬት ቢሊየነር የተሰኘውን ፊልም እንጋብዛችኋለን። መልካም ቆይታ። መጀመሪያ አንድ ሰው ቅንጡ የህይወቱን አኗኗር ያሳየናል። በሄሊኮፕተሩም ወደ አንድ የበረዶ ተራራ ሄዶ የበረዶ ሸርታቴ ይጫወታል። ቅንጡ መኪናዎችንም ይነዳል። የተለያዩ ስፖርቶችንም ይሰራል። በግል አውሮፕላን ውስጥ ከሴቶች ጋር የፈለገውን ያደርጋል። ግለሰቡ ፌሮ ይባላል። ወደ አንድ ህንፃ ገብቶ ላውረንስ ከተባለ የስራ ባልደረባው ጋር ስለ ቢዝነስ ሲያወራ እንመለከታለን። በድንገትም አጭር ስልክ ይደወልለትና ለስራ ባልደረባው $60 ሚሊዮን የሚፈጅ የ5000 ድርጅቶች ሼር እንዲገዛ ያዘዋል። ከቆይታዎች በኋላ ስብሰባ ስላለበት በምትኩ ላውረንስን ስብሰባውን እንዲካፈል ይነግረዋል። ከዚያም ፌሮ ወደ አንድ የዋና ፓርቲ ያቀናል። ሴቶችንም ካወራ በኋላ ከጓደኞቹ ጋር ይቀላቀላል። ከቆይታዎች በኋላ እናቱ ትደውልለትና አባቱ እጅግ እንደታመመና እሱንም ማየት እንደሚፈልግ ታሳውቀዋለች። በቀጣይ ፌሮ አውሮፕላን ውስጥ ሆኖ እናቱ የነገረችውን እያሰበ ወደ ኋላ ታሪኩ ማሰብ ይጀምራል። ጣሊያን ተወልዶና አድጎ ወደ አሜሪካ ካቀና በኋላ ስኬታማ ባለሀብት የሆነ ሰው ነው። አባቱ ከምንም በላይ ስለ ልጁ አንድ ነገር ያስጨንቋል። ፌሮ በገንዘብና በሴቶች የተጥለቀለቀ ህይወት ስለሚኖር እውነተኛ ፍቅር ሊያገኝ አለመቻሉ ያሳስበዋል። አመሻሽ ላይም ፌሮ ቤቱ ከደረሰ በኋላ እናቱን ያገኛታል። እናቱም አባቱ ሞት አፋፍ ላይ እንዳለና ገብቶ እንዲያናግረው ታደርጋለች። ፌሮም እንደገባ አባቱን ሰላም ብሎት በጉልበቱ ተንበርክኮ የኑዛዜ ቃሉን ለመስማት ይዘጋጃል። አሁን አባቱ ለአንዴና ለመጨረሻ ጊዜ አንድ ነገር ብቻ ያዘዋል። እሱም ምንም አይነት ገንዘብ ያለውንም ኃይል ሳይጠቀም ትክክለኛ ማንነቱንም ለማንም ሳይናገር ከዚህ ሀገር ለ1 ወር እንዲሄድ ይነግረዋል። ፌሮም ለምን እንዲህ ማድረግ እንዳለበት ይጠይቋል። አባቱም ይህ ኑዛዜ ስለሆነ ቃሉን ብቻ እንዲጠብቅለት ይነግረዋል። አባቱም ወዲያው ህይወቱ ያልፋል። ከቀናት በኋላ ፌሮ እናቱን ተሰናብቶ የአባቱን ቃል ሊፈጽም ይጓዛል። ለስራ ባልደረባውም ለ30 ቀን እንደማይኖር ነግሮት ሁሉንም ኃላፊነት ያስረክበዋል። የመንጃ ፍቃዱንም በሹፌሩ ይቀይረዋል። አሁን ፌሮ ኒውዮርክ ከተማ ገብቷል። በእጁ አንድ ቦርሳ ብቻ ይዟል። ማንነቱንም ሳይናገር አንድ ምግብ ቤት ለመቀጠር ይሞክራል። ነገር ግን ባለቤቱ ሊቀጥሮ አልፈቀደም። አመሻሽ ላይም ወደ አንድ መጠጥ ቤት ይሄዳል። ባር ውስጥም ሆኖ እየበላ አጠገቡ አንዲት ቆንጆ ሴት ይመለከታል። ብዙ ካወሩ በኋላ ፌሮ ስሙን በሹፌሩ ስም ክሎድ ብሎ ይተዋወቃታል። በንግግራቸው ምን እንደሚሰራና የት እንደሚኖር አልነገራትም። ሴቷም ተራ ሰው ስለመሰላት ጥላው በንዴት ትነሳለች። የእሷን መነሳት ያየችው ፒታ የተባለች ሴት አጠገቡ መታ ትቀመጣለች። ቆንጆ የምትባል ሴት አይደለች፣ ነገር ግን ጥሩ አመለካከት ያላት ሴት ነች። ፌሮም የሚያድርበት ቦታ እንደሌለው ሲነግራት ወደ ቤት ትወስደዋለች። ቤቷም እንደገባ ሌላ ሴት ተኝታ ይመለከታል። ፒታ ማን እንደሆነ ሳትነግረው ወደሚተኛበት ክፍል ታስገባለች። ከትንሽ ቆይታዎች በኋላ ፒታ የተገላለጠ ልብስ ለብሳ ልታማልለው ስትሞክር ፌሮ በሴቶች ፍላጎት እንደሌለው ይነግራታል። እሷም ይህንን ስትሰማ እዛው ክፍል ውስጥ ትተኛለች። ቆይታም እያንኮራፋች በድምጿ ስትረብሸው ፌሮ ተነስቶ ቅድም ወደ ተመለከታት ሴት ሄዶ ለመተኛት ይሞክራል። ሴቷን ወዲያው ብድግ ብላ እንዳየችው በድንጋጤ መጮህ ትጀምራለች። ቀጥላም ከቤታቸው እንዲወጣ ታደርጋለች። ፌሮ በዛው ምሽት ብቻውን መንገድ ላይ የሄደ ሁለት ዱርዬዎች ጥቃት ሊፈጽሙበት ያስቆሙታል። እሱም ነገረ ስራቸው ስለገባው ሁለቱንም መቷቸው ተንጠላጥሎ ወደ አንድ የቤት ደጃፍ ይወጣል። የቤቱ ባለቤትም እንዳየችው ለፖሊስ ደውላ የማይታወቅ ሰው ቤቷ ደጃፍ ላይ ቁጭ እንዳለ በፍርሃት ትናገራለች። ፖሊሶቹን ወደ ቦታው ላይ ደርሰው ፌሮን ያስሩታል። ሌሊቱን እስር ቤት ካሳለፈ በኋላ ጠዋት ይለቁታል። ማታ ላይ የሚያስቸገሩ ዱርዬዎች አብረው ታስረው ስለነበር የእሱና የዱርዬዎቹ ማንነት በጥልቅ መጣራት ይጀምራል። ይህ በእንዲህ እንዳለ ዲያና በመንገድ ላይ እየተጓዘች ሳለች ከዚህ በፊት ከኋሏ ተከትሏት ጥቃት የፈጸመባት ሰው አሁንም እየተከተላት መስሎ ይሰማታል። ከዚያም ወዲያው የእናቷን በር በኃይል ደብድባ ወደ ውስጥ ትገባለች። አሁን ቤቷ ስገባ ትረጋጋለች። እናቷም ይህ ፍርሃቷ እንዲለቃት ከአንድ ወንድ ጋር የፍቅር ግንኙነት መጀመር እንዳለባት ትነግራታለች። ነገር ግን ዲያና በዚህ ሁኔታ ላይ እንዳልሆነች ነግራት ትሄዳለች። ፌሮም ሌሊቱን የህዝብ ወንበር ላይ ተኝቶ ያሳልፋል። ወደ አንድ የፈጣን ምግብ ሻጭ ጋርም ሄዶ ባለችው 50 ሳንቲም ምግቡን ለመግዛት ይሞክራል። ነገር ግን ሻጩ ሳንቲሙን ሳይቀበል ምግቡን በነፃ ይሰጠዋል። ከዚያም መንገዱን እያቋረጠ ሳለ በድንገት በመኪና ይገጫል። ሹፌሩን በድንጋጤ ወጥቶ ደህና መሆኑን ካረጋገጠ በኋላ አብሮት ማውራት ይጀምራል። ፌሮም የትኛውም ስራ መስራት እንደሚፈልግ ሲነግረው ፍሬድ አንድ ደንበኛው ሹፌር እንደሚፈልግ ነግሮት በመኪና ሊያስቀጥረው ወደ ቤታቸው ይወስደዋል። በቤት ውስጥም ከርተስ የተባለ የሰው ልጅን እንደ ዕቃ የሚያይ መጥፎ ባህሪ ያለው ሰው ከባለቤቱ ካት ጋር እየተጨቃጨቁ ያያቸዋል። እንደጨረሱም ፌሮ ይገባና ያናግራቸዋል። ከርተስም ከሹፌርነቱ ውጪ ተጨማሪ ትዕዛዞችን ሰጥቶት እንደሚያሰራውና ከእነሱ ጋር መኖር እንደሚችል ይነግረዋል። ፌሮ ስራ መስራት እጅግ ስለሚያስፈልገው በሀሳቡ ወዲያው ይስማማል። ባለቤቱም ለዛሬ ማታ ዝግጅታቸው ባርቴንደር ስለሚያስፈልጋቸው ፌሮ እንዲሰራ ታዘዋለች። ፌሮ ሌሊቱን እንግዶችን እያስተናገደና እቃ እያጣጠበ ያመሻል። ዝግጅቱም እንዳለቀ ከርትስ ፌሮ እንግዶቹን ወደ ቤታቸው በመኪና እንዲወስዳቸው ያዘዋል። በመንገዳቸው ላይም ፌሮ ለስራ ባልደረባው ደውለው ለሁሉም ሰራተኛ 5000 ቦነስ እንዲሰጣቸው ይነግረዋል። ፌሮ ገንዘብ
ለማግኘት እንዲህ እንደሚያለፍ አስቦ አያውቅም። እንግዶቹን አድርሶ ወደ ክፍሉ እንደገባ ካት መጠጧን ይዛ እየጠበቀችው ይመለከታል። በድንገትም የከርትስ ልጅ ናንሲ በሩን እንዳንኳኳች ካት ካልጋው ስር ትደበቃለች። ናንሲን ወደ ውስጥ ገባና ከፌሮ ጋር ግንኙነት ለመፈጸም ስትገፋፋው በድንገት ከርትስ በሩን ያንኳኳል። ናንሲን ወዲያው ትደበቃለች። ከርትስም አንዳንድ ነገር ካናገረው በኋላ ይሄዳል። ቀጥላም ናንሲ ተከትለው ትወጣለች። አሁን ፌሮና ካት ክፍል ውስጥ ብቻቸውን ያድራሉ። በሚቀጥለው ቀን ፌሮ ከርትስን ወደ መስሪያ ቤቱ ይወስደዋል። ወደ ውስጥም እንደገባ ዲያናን ያያታል። እሷም እሱን ላለመቅረብ መሞከሯን ሲያይ ጥሏት ይሄዳል። ከ3 ቀን በኋላ ፌሮ ያለምንም መልእክትና ምክንያት አበባ ይልክላታል። ከትንሽ ቆይታዎች በኋላ ከርትስ ለዲያና ደውሎ ቢሮ ቦርሳ ጥሎ ስለመጣ በታክሲ ይዛለት እንድመጣ ይነግራታል። ዲያናም አሁን ወደ ቀብር ልትሄድ ስለሆነ እንደማችል ስትነግረው ከርትስ ምንም ሳይላት ስልኩን ይዘጋባታል። ዲያናም ቦርሳውን ይዛ በፍጥነት ወደ ቤቱ ትሄዳለች። ከዚያም ፌሮን ታየዋለች። ከርትስም እቃውን ከተቀበላት በኋላ ፌሮን የፈለገችበት ቦታ እንዲያደርሳት ይነግረዋል። መኪና ውስጥም ፌሮ እንደ አዲስ ይተዋወቃታል። ባለፈው ምሽት ፒተር ቤት ውስጥ ስለተፈጠረው ነገር ይቅርታ ጠይቋት መስሪያ ቤቷ አበባ ይላክላትም እሱ እንደሆነ ይነግራታል። አብሯትን ወደ ቀብር ቦታ እንደሚሄድና ሲጨርሱ ቡና አብሯት እንደሚጠጣ ያሳውቃታል። ቀብር ቦታው ላይም በዝግታ ይጫወታሉ። አሁን ሁለቱም በጣም ተቀራርቧል። ከቀብሩ በኋላ አንድ ላይ ቡና እየጠጡ ሳሉ ዲያና ይህ የፍቅር ትውውቅ እንዳልሆነ ለፌሮ በግልጽ ታስረዷለች። ይህንን ብትለውም ከሱ ጋር ግን በመሆኗ የበለጠ ምቾት ሰጥቷታል። በንግግራቸውም ዲያና ባለቤቷ በኢራቅ ጦርነት ህይወቱ እንዳለፈ ታጫውተዋለች። ከትንሽ ቆይታዎች በኋላ ጨዋታቸውን ጨርሰው ዲያና ወደ ቤቷ እየወሰዳት ስለ አለቃቸው ክፋት መነጋገር ይጀምራሉ። ዲያናም በከርትስ ክፋት ምክንያት ሌላ መስሪያ ቤት ለመቀጠር እያሞከረች እንደሆነ ተናግረዋለች። ወላጆቿ ቤትም ካደረሳት በኋላ በር ላይ ብዙ ያወራሉ። ከዚያም ይስማታል። በወቅቱ ወላጆቿ በመስኮት እያዩቸው ነበር። ፌሮና ዲያናም ሌላ ቀን በድጋሚ ሊገናኙ ቃል ይገባባሉ። በሚቀጥለው ቀን የከርትስ ልጅ ወደ ቢሮ ትሄድና ፌሮ ወደ ክፍሏ እየመጣ የጾታ ትንኮሳ እያደረሰባት እንደሆነ ስትነግረው ከርትስ ያለምንም ማንገራገር ፌሮን ያባሯል። ይህንን ያየችው ዲያናም ከርትስ ለምን ለሰው ልጆች ክብረ ቢስ እንደሆነ ስትጠይቀው እሷንም ያባራታል። ቀጥሎም ፌሮና ዲያና ከመስሪያ ቤቱ ይወጣሉ። እያወሩ ከተጓዙ በኋላ ዲያና ከቤተሰቦቿ ጋር እራት እንዲመገብ ግብዣ ታቀርብለታለች። ፌሮ ምሽት ላይ ከቤተሰቦቹ ጋር እየተመገበ ሳለ አከታትለው ጥያቄዎችን ይጠይቁታል። ፌሮን በምላሹ ትክክለኛ ማንነቱን ደብቆ እየዋሸ ይነግራቸዋል። ወላጆቹም ፌሮ ዓላማ የሌለው መጥፎ ሰው እንደሆነ ይረዳሉ። አስከትሎም ፌሮ ዛሬ ከስራ እንደተባረረ ሲነግራቸው ልጃቸው ከመጥፎ ሰው ጋር ግንኙነት በመፍጠሯ ይናደዱባታል። ከብዙ እይታዎች በኋላ ዲያናና ፌሮ አንድ ላይ ስራ መፈለግ ይጀምራሉ። ዲያናም የሪል ስቴት ኤጀንት አቋቁሞ ፌሮ አብሯት እንዲሰራ ትነግረዋለች። በምትሰራበት ወቅትም የተወሰነ ገንዘብ ስለቆጠበች ለዚህ ስራ እንደምታውለው ታሳውቋለች። ፌሮም ሊደርስባቸው የሚችለውን ኪሳራ መቋቋም እንደምችል አሳምኗት በሀሳቧ ይስማማል። ምንም እንኳን ፌሮ ቢዝነስ ውስጥ ቢኖርም እሱ የሚያውቀውን ስልት ትቶ ዲያና በምትለው ይስማማል። በዛው ቀን ምሽት እራት እየበሉ ስለ ድርጅታቸው ስም መወያየት ይጀምራሉ። ከዚያም ሁለቱም ተነስተው መደነስ ይጀምራሉ። እንደጨረሱም ወደ ክፍላቸው ገብተው መሳሳም ይጀምራሉ። ከዚያም ዲያና በድንገት ታስቆመውና ከዚህ በላይ መጓዝ እንደሌለባቸው ትነግረዋለች። ፌሮም ግራ በመጋባት ምክንያቷን ይጠይቃታል። እሷም ምክንያቷን እንደማትናገር ስታሳውቀው ፌሮ ሙሉ ለሙሉ እንድታምነው ይነግራታል። እሷም ባሏ ከመሞቱ በፊት የመጨረሻ ሁኔታው ምን ተናግሮ እንደነበር ማወቅ ፈልጋ ወደ ጓደኛው እንደደወለችና ጓደኛውም ሁሉንም ነገር እንዲነግራት ወደ እሱ ቤት እንደመጣ ያዛታል። እንደገባችን በግፍና በጭካኔ ጾታዊ ጥቃት ስለፈጸመባት እንደሆነ ለፌሮ ምክንያቷን ታስረዳዋለች። ፌሮም ይህንን ታሪኳን ሲሰማ እያዘነ እንቧን ይጠርግላታል። አሁን ዲያና የተመኘችውን ስራ ጀምራለች። ስራዋን በተሳካ መልኩ እየሄደላት ነው። ከዚያም ፌሮ በቅርብ ጊዜ ውስጥ ወደ ካሊፎርኒያ ሊሄድ እንደሆነ ሲነግራት ዲያና ግን በሀሳቧ ትስማማል። ትንሽ ቆይቶም ፌሮ ለስራ ባልደረባው ይደውልና ስላለው ነገር ሲጠይቀው የስራ ባልደረባው ከገዛቸው ሼሮች አንዱ አደጋ ላይ እንደሆነና በአስቸኳይ መምጣት እንዳለበት ይነግሯል። ፌሮን ወደ ካሊፎርኒያ ያቀናል። ፍርድ ቤትም ይቀርባል። ፍርድ ቤቱን በድጋሚ ፌሮ ድርጅቱን እንዲቆጣጠር ይፈርድለታል። በዚህም ደስተኛ ይሆናሉ። ፌሮን በድጋሚ ወደ ኒውዮርክ ይመለስና ወደ ዲያና ቢሮ ያቀናል። እንደገባም የቀድሞ አለቃው ባለቤት አግኝተው ትስመዋለች። ይህም በዲያናና በፌሮ ላለው ግንኙነት ትልቅ ክፍተት ይፈጥራል። አሁን ፌሮ አባቱ ለ30 ቀን የሰጡትን ኑዛዜ ጨርሶ ወደ ካሊፎርኒያ ይመለሳል። ዲያናንም በድጋሚ ለማናገር እድሉን አላገኘም። ነገር ግን ይህ ተስፋ አላስቆረጠው። በሚቀጥለው ቀን ወደ ኒውዮርክ ሄድና የዲያናን ቤት አንኳኩቶ ትክክለኛ ምክንያቱን ነግሯት ስለተፈጠረው ነገር ሁሉ ይቅርታ ይጠይቃታል። በዛው ቀንም ጥሩ ምሽት ያሳልፋሉ። በነጋታው ወደ ካሊፎርኒያ ይዟት ይሄድና ቤቱ እንደደረሱ ስለ ትክክለኛ ማንነቱና ስራው ሁሉንም በግልጽ ይነግራታል። ዲያናም ፌሮ የቤቱን ሰራተኞች በጥሩ ሁኔታ እንደሚንከባከብ አይታ ደግነቱን ትረዳለች። ግቢያቸው ውስጥም እየተዟዟሩ ሳሉ ትክክለኛ ፍቅር ስለሰጠችው እያመሰገነ የጋብቻ ጥያቄ ያቀርብላታል። በመጨረሻም ዘመድ አዝማድ እንዲሁም ቤተሰቦቻቸው በተገኙበት ሲጋቡ ፊልሙ ያበቃል። ከፊልሙም ገንዘብ የፈለግነውን እንደሚገዛልን ነገር ግን ትክክለኛ ፍቅርን እንደማይገዛልን እንረዳለን። ለዛሬ ያዘጋጀንላችሁ ፊልም ይህን ይመስላል። ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። ተመሳሳይ መሳጭና ምርጥ ፊልሞች አጠር ባለ መልኩ መከታተል ከፈለጋችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ሰላም ያቆየን።